ለነገሩ ለጨዋታው ነው ለድምቀቱ ነው። እኔ የምልህ አንድ ነገር ላስተላልፍ። መጀመሪያ ሰርጉ ላይ በሆነው ነገር ለሰዎች መሳሳቻ መሆን አልፈልግም። አሁን ሁሱ ጋር ገብቼ ጠይቄው ነበር። ኢቨን ባሩካ ቢለበስ ያው ነው ተብሏል። ነገ ደግሞ ሙኒት አድርጋለች ብላችሁ አድርጋችሁ ዝኑብ አታምጡብኝ። ያው ስህተት ነው፣ አታድርጉ። ቆይ በሙስሊም ሴት ልጅ ትጨፍራለች አትጨፍርም? ያው ይጨፈራል ግን አትጨፍሩ ተብሏል አለ። በቃ ሁሌ ይጨፈራል። ያልተጨፈረ ጨፈርማ ተጨፍሯል። ያው እንደኔ ሆነው ነው ሳያውቁ ቀርተው ነው። ስለዚህ ያው እናንተም ሂዱና ጠይቁ፣ ተማሩ። ማሌሽ የኔን ግን ተከትላችሁ አድርገሻል እናደርጋለን ብላችሁ ዝኑብ አታምጡብኝ። ተናግሬያለሁ። ያው በዮኒ ማኛው ቤት ተናግሬያለሁ። ዮኒ አምሮህ ነው? ምን ሆነህ ነው የተጨልተዋራው? አቅሜ አይፈቅድም። አንቺ ክፉ ሰው አይደለም። ምን ሆነህ ነው እሱ ላይ ተኝተህ የቀረኸው? እሱን እኔ ላኩልኝ። ይገርምሻል። አይ ማስታወቂያው ለመስራት ለምን አስፈለገ? ዘግብኝ። አይ ስንት እህቶች የሆነ ለውጥ አንተ እንደው ከባለቤት ብታገኝ ደስ አይልህም? የሆነ የተለየ ባለቤት የሆነ ነገር ብትለውጥ አደባባይ መጥቼ አልዘግብም። እኛ ስንጫወት የነበረውን ሲጀመር ሰምተሃል አንተ? ለባለቤት የሰጠሁት ጊፍት በሚል ጨዋታን አምጥቶት እንጂ ፐርፐዝሊ ለማውራት የተደረገ አይደለም። አንደኛ። ሁለተኛ ግን ምን አለበት ቢነገርና ሌላ የሚያደርግ ሰው ማድረግ የፈለገ ሰው ቢያደርግ። አሁን እኮ ሌላ ሰው ነው የሚመጣው አንቺ ጋር ምን ለሙኒት ብሎ የሚመጣ አለ እኮ። የቸገረኝ ብሆን ነበር እኔ። እንዴት አይቸግረውም? መሰለ ጋራ ለእሱ እኮ ነው ጋራውን አይደለም የምልህ። እኔ የሆነ ስንት ዓመት ተሸክም የኖርኩት ነገር እንዲሁ ዝግብ ሲፈጥር በጣም ነው የደነገጥኩት። አይተነው አናውቅም። አሏሽማ አባያት ስለምለብስ ይኸውልህ ጥቁር ነገር ስለሆነ ጥቁር ነገር ሰውነት ይከታል። አባያ ልቅ ነው ብዙ አያስታውቅም። ጓደኞቼ ግን ያውቁታል። ጓደኞቼ ሴቶቹ መቀነት ስላደረግኩኝ ነው እንጂ የጎላው ምን አለ አንድ ኢትዮጵያዊት ቆንጆ ስላለች ደስ አይልህም እንዴ? እኛም አልተቃወምንም እኮ እሱን ነገርኩሽ እኮ። አንቺ ከነ መሲ ብርጅስቶን ምናምን ጋር ትጨፍሪያለሽ። ለብቻው እሱ የሆነ ቦታ ይጨፍራል። ይሄ ነው ግራ የተጋባ ችሎታ እኮ ነው ዮኒ፣ ችሎታ። ከዛዳልጅ ጋር መጣላት ይደብራል። ለማንኛውም ደግሞ እኔ አንተን መንገድ ላይ በጣም የምሰማበት ሰበብ ልክ እንደሆኑ እንዲህ ነው። ጨዋታ ነው ያንተ ነገር። ሌሎች ሰዎች ኮንሰንትሬት ይፈልጋሉ። እኔ እየነዳው አንወሻሽ እኔ ሌላ ሰው አታስጠራኝ። እኔ የሁሉንም የማንንም አልሰማሽ እኔ እኔ ሁሉንም እሰማለሁ። ሁሉም ቤት ገባለሁ። ኳጋ ነው ብዙም ማንግባባው እንጂ እኔ ሁሉም ቤት ገባለሁ ወላሂ። እና የኔም ብቻ እየኮመኮንሽ የምትሄጅበት ሁሉ ነገር ላይ ስለምትገባ ነው አንተ። አሁን እኔ ላይ ምን ጋ አልገባህም? እስኪ ንገሪኝ። ገባው ቤት ነው ይቀረኛል። እንትና ጋ ገባህ፣ እንትና ሁለቱንም ነካሃቸው። ያኛውን ትልቅ ነው አልክ፣ ይሄኛው ስንቱን እንትን ብሎት ነው አልክ። ስራዬን ሌባ አልከኝ። ምን ያልነካይን ነገር ስራው የተባለው ነው። መጥተው እግዚአብሔር ምስክሬን ያላወጣሁትም እንጂ ብዙ ሰዎች አንተ ቤት ትምጣለን እያሉ የሆነ አንድ ነገር እኔ አንድ ጥያቄ ልጠይቅ። ሲሪየስ አንተ እዚህ ጋር ቁጭ ብለህ ነው የምታወራው። ኪሳራ የለውም አይደለ? ካገኘህ ትጠቀማለህ፣ ላታገኝም ላትጠቀም ትችላለህ። ግን ተጫውተህ ነው የምትሄደው። ቢዝነስ ላይ ያለ ሰው ይሳካለታል፣ አይሳካለትም። አለመሳካት ሌብነት አይደለም። ሳይሳካልኝ ቀርቼ አልሰጥም አላቃችሁም ብላቸው ያ ሌብነት ነው። ይሄ ነው ሌብነት የሚባለው። እኔ አዎ እንደዚህ ነው ጊዜ ስጡኝ፣ እየሰራው እየከፈልኩኝ ነው፣ እንዲህ ተባብለን የዘጋነው ነገር ነው። ለራሴ ለአእምሮ ሰላም አለኝ። ምክንያቱም የምችለውን እየከፈልኩ ነው። እየጠበቁም ያሉ በእርግጥ ብዙ ልጆች አሉ። የወንዶችን ስራ ደግሞ እየሰራሁኝ ነው። ያው አሁን ትንሽ የቪዛ መወዛገብ ቢኖርም እየሰራሁኝ ነው። ግን አላቃችሁም ያልኳቸው ሰዎች ያሉ ሌብነት አላቅህም ወይም አገር ብቀይር ኮንታክቶቼን ብዘጋ ቦታዬን ብቀይር ይሄ ሌብነት ነው። ፊት ለፊት ቁጭ ብዬ ያለው ሰው ነኝ። ሌባ ለማድረግና አለመመለስስ ምን ይባላል? ያ እኮ ነው አለመሳካት። ያ ነው አለመሳካት። ባይሳካም ልንገርሽ፣ አሁን ለምሳሌ ከኢትዮጵያ ነው አይደል ብዙዎቹ ሊመጡ የፈለጉት። በአንድ ሰው ስንት ነበር?
የተለያየ ነው፣ የሁሉም የተለያየ ነው አይደል? ኦኬ። የአንድ ሰው የሆነ መጣና ያንን ተስፋ ያደረገ ሰው ተበድሮ ነው ያንን ገንዘብ የሚሰጠው። ኢትዮጵያ ላይ መቼም ያን ያለ አቅም ያላቸው ብዙ ሰዎች የሉ አረብ ሀገር ለመሄድ። ስለዚህ ያንን ከሌሎቹ ተበድሮ በዚህ ጊዜ ውስጥ ከፍዬ ወጥቼ ሰርቼ ከፍላለሁ ያለ ሰው ያ ነገር አልተሳካም፣ አንቺ ጋር ባለው አልተሳካም። ያ ሰው የሚገባበት ዕዳን አስበሽዋል? ያ ሰው ያቺ እናትም ሆነች ያቺ ሴትም ሆነ ያ ሰው የሚገባበት ዕዳ ያ ሰው የሚገባበት ስቃይን አስበሽዋል? ለሰከንድ አስቤዋለሁ፣ እረዳቸዋለሁ። ነገር ግን እኔ ደግሞ አንድ ጥያቄ ልጠይቅ። አለመሳካት ማለት ይሄ ነው። ቢሳካልኝ እነሱ ሰፈር የሚያደርጉትን ነገር ቁጭ ብዬ አላይም። ገባ? አሁን እኛ በሽምግልና ወይም እዚሁ በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድን ነው ችግርሽ? ችግሬ ይሄ ነው፣ ሀቃቸው አለብኝ። ምንድን ነው የሚባለው? ሰርተሽ ክፈይ ነው የሚባለው ነው አይደለም? ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህን ሀገር ህግ ታውቀዋለህ። ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አድርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ 17 ሰው በላይ እኮ ከፕሮሰሱ ነው የምልህ። ይሄ ዝም ብዬ በኖርማል ማመጣቸውን አይደለም የምልህ። ከዚህ ፕሮሰስ ጋር የተያያዙ ልጆችን ካሉት 50 ልጆች 51 ልጆች 17 ሰው አስገብቻለሁ እኮ። ከዛ በኋላ ግን የ17ቱ ሪዛልት ደግሞ መጥፎ ነው። ጭራሽ በነፍስ ተጠያቂ ያደርገኛል። ገባ? እነዚህ ልጆች መጥተው አንድ ሰው በኮንትራት ስታመጣ 2 ዓመት ኮንትራት ብለህ ስታመጣው ስራዬ የሀውስ ሜድ ነው፣ የሰው ቤት ስራ የሚሰሩ ልጆች ነው ብለህ ስታመጣቸው አስገባኋት። አሁን ስራ አይደለ? 2 ዓመት ኃላፊነት አለብኝ። እኔ ደግሞ ለሚያስገባው ድርጅት ነው የምሰጠው አይደለ? ያ ድርጅት አስገባቸው ስራ ሳይመቻቸው ሲቀሩ ተመልሰው ሲመጡ ፓስፖርት ይሰጥና ሂዱ ይላቸዋል። የ28 ቀን ነው ያላቸው እነዚህ ልጆች። በ28 ቀን ጊዜ ውስጥ ቼንጅ ስታተስ ማድረግ አለባቸው። ያ ከሀገር መውጣት አለባቸው። 10 ልጅ ብታስገባ ነው በእንደዚህ አይነት ሁኔታ በዚህ ፍጥነት። አለበለዚያ ልምድ የሌላቸው ልጆች ጊዜ ይወስዳል። ሪስክ ውስጥ የበለጠ ሪስክ ውስጥ ነው የምገባው። የልጆቹንም ህይወት ነው የማበላሸው። ስለዚህ ምንድን ነው ማድረግ ያለብኝ? የተቀበልኩትን መመለስ። ይሄ ቀላሉ መንገድ። እዚህ መጥተው ሌላ ላይፍ ሰፈር ከሚያደርጉ ሌላ ታሪክ ውስጥ ነገ መታ እንዲህ ቦታ ገብታ ልጅቷ ተደፈረች፣ እንዲህ ቦታ ሆና ተገደለች፣ እንዲህ ቦታ ተደረገች የሚባለው ነገር በእኔ እንዲሆን አልፈልግም። ስለዚህ የተዋዋልኩትን ነገር አቁሜ ብራችሁን እመልሳለሁ። በመሀል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥህ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻም ነው። አስቤበታለሁ ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድን ነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። ይሄ ደግሞ ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ ውለች ነው ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እሙሙ ግን ከሱ አይደለም። ከአስተያየት አውቀዋለሁ፣ ሳትናገረው አውቀዋለሁ እኔ። እሺ ከዛ አይደለም። በጣም ነገረኛ ነው የሆነ ወላሂ ነገረኛ ነው። አሁን ጭራሽ ብልሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉ ካው ነው እየተባለ ነው። ግን ለምን አሰብሽ በአደባባይ ይሄን ማውራት? አሁን ለምሳሌ ይህን ጉዳይ ቁም ነገር አይ ነው በወሬ